በአማራ ክልል ዋግምራ ዞን እህል ላይ ሰዎችን ደርቦ የጫነ አይሱዚ ተገልብጦ 19 ሰዎች ህይወታቸው አልፏል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ከእህል ጋር 80 ሰዎችን ደርቦ የጫነ አይሱዚ ተሽከርካሪ በደረሰበት ድንገተኛ አደጋ የ19 ሰዎች ህይወት ማለፉን የዞኑ ፖሊስ ለቢቢሲ ተናግሯል። የጭነት ተሽከርካሪው ከደቡብ ጎንደር ዞን እብናት ከተማ ተነስቶ ወደ ሰቆጣ በመጓዝ ሳለ ዳሃና ወረዳ ነጋሲ በተባለ አካባቢ ላይ መገልበጡን የዋግምራ ዞን የመንገድ ትራፊክ ዋና ኃላፊ የሆኑት ምክትል ኮማንደር መላኩ አሻግሬ ለቢቢሲ ተናግረዋል። አደጋው የደረሰው እሁድ ሚያዝያ 18 2018 ዓ.ም ሲሆን ኃላፊው ከሚገባው በላይ ጭነት በመጫን ተገልብጦ የ19 ሰዎች ህይወት ሲያልፍ 61 ሰዎች ጉዳት ደርሶባቸዋል ተብሏል። አይሱዚው 60 ኩንታል እህል ጭኖ የነበረ መሆኑን የተናገሩት ምክትል ኮማንደሩ ከላይ ደግሞ 80 ሰዎችን ደርቦ ስለማሳፈሩ መረጃ እንዳላቸው ተናግረዋል። ህይወታቸው ካለፉት መካከል ህፃናትና እናቶች እንደሚገኙበት የተናገሩት ምክትል ኮማንደሩ በአደጋው የተጎዱትና የሞቱት የአንድ አካባቢ ሰዎች መሆናቸውን ጨምረው ገልጸዋል። ፖሊስ እንደ አደጋው ያጋጠማቸውን የጻግብጂ ነዋሪዎች መሆናቸውን ተናግረው ለስራ በብዛት ወደ እብናት እንደሚጓዙ ጠቅሷል። ትናንት እሁድ ወደ አንድ አካባቢ የሸኘው አስክሬን 17 ነው ያሉት ኃላፊው ከሟቾቹ መካከል የአንድ ቤተሰብ አባላት እንደሚገኙበት ተናግረዋል። 3-4 ልጅ የያዘ አለ እስከ 5-6 ቤተሰብም ይዘው የሚንቀሳቀሱ ናቸው ሲሉ አብዛኞቹ ሟቾች የአንድ ቤተሰብ አባላትና የአንድ አካባቢ ነዋሪዎች ሊሆኑ ይችላሉ ብለዋል። በአደጋው ጉዳት ደርሶባቸው ሆስፒታል ገብተው ከነበሩ 62 ሰዎች መካከል አንድ ሰው በሕክምና ላይ እያለ ህይወቱ በማለፉ የሟቾች ቁጥር ወደ 19 ከፍ ማለቱን ምክትል ኮማንደሩ አስረድተዋል። አካባቢው ባለፉት 3 ዓመታት በፋኖ ታጣቂ ቁጥጥር ስር መሆኑን የተናገሩት ምክትል ኮማንደር መላኩ ስለዚህ የአደጋውን መንስኤ ወደ ስፍራው ሄዶ ለማጣራት አለመቻላቸውን ተናግረዋል። በተጨማሪ አካባቢው ዳገታማ መሆኑን የሚያስረዱት ኃላፊው መኪናው ተንሸራቶ ነው ወይስ ተገልብጦ የሚለውን ለማጣራት አለመቻሉን ተናግረዋል። ከአደጋው በኋላ ወደ ስፍራው መሄድ አስክሬንና ቁስለኛ ማምጣት የተቻለው በመከላከያ ድጋፍ መሆኑንም ጨምረው ገልጸዋል። የህዝብ ማመላለሻ አውቶቡስ ወደ ስፍራው መሄድ ካቆሙ 3 ዓመት እንደሆናቸው የተናገሩት ኃላፊው መንገዱ ችግር ያለበት በመሆኑ ትራንስፖርት አገልግሎት የሚሰጥበት ቦታ አይደለም ብለዋል። በአካባቢው ባለው የጸጥታ ሁኔታ ምክንያት መንገዱ ስለተዘጋ ስምሪት ተሰጥቶ የሚሰራ ህዝብ ማመላለሻ የለም ያሉት ኃላፊው ለቁጥጥር የሚመች አለመሆኑን ጨምረው ገልጸዋል። ከዚህ በተጨማሪ በዋግምራ ሁሉም ወረዳ ሊባል በሚችል ደረጃ በነዳጅ እጥረት ምክንያት የህዝብ ትራንስፖርት መቆሙን ገልጸው አሽከርካሪዎች ነዳጅ ከጥቁር ገበያ እየገዙ እንደሚጠቀሙ ተናግረዋል። ምክትል ኮማንደሩ አደጋው የደረሰበት አካባቢ ግን ነዳጅ ቢኖርም እንኳን በጸጥታ ችግር ምክንያት መሄድ እንደማይቻል በአጽንኦት ያስረዳሉ። የሟቾች አስክሬን መነሳቱና ቁስለኞች ወደ የአካባቢያቸው መላካቸው የሚናገሩት ምክትል ኮማንደር ሹፌር በህይወቱ ስለመትረፉም ሆነ ስለመሞቱ የሚያውቁት ነገር እንደሌለ አስረድተዋል። ከሰቆጣ ወደ ባህር ዳር ከዚህ በፊት የህዝብ ማመላለሻ አገልግሎት እንደነበር ያስታወሱት ኃላፊው ይህ ግን ከጸጥታ ጋር በተያያዘ መቆሙን ተናግረዋል። በህገ ወጥ መልኩ በጭነታቸው ላይ ሰዎችን በመደረብ የሚንቀሳቀሱ ተሽከርካሪዎች በስተቀር ሌላ የመጓጓዣ አማራጭ በአካባቢው አለመኖሩን ጨምረው ገልጸዋል። በአካባቢው አልፎ አልፎ አደጋ እንደሚከሰት ለቢቢሲ ያስረዱት ምክትል ኮማንደር መላኩ ይህን ያህል ሰው ሲሞት ግን የመጀመሪያው መሆኑን ይናገራሉ። በአማራ ክልል ባለፉት 3 ዓመታት እየተካሄደ ባለው ግጭት ምክንያት የክልሉ ነዋሪ ትራንስፖርት መስተጓጎልም ገጥሟቸዋል። ይህን ተከትሎ ባለፈው ዓመት በሰሜን ወሎ ዞን እንዲሁም በሲኖትራክ ሲጓዙ የነበሩ 40 የሚሆኑ ሰዎች መኪናውን በመገልበጡ ህይወታቸው ማለፉ ይታወሳል። ይህም መረጃ የተገኘው ከቢቢሲ ነው። በእራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ትራምፕ ላይ የመግደል ሙከራ በማድረግ ክስ ተመስርቶበታል። ቅዳሜ ምሽት በዋይት ሃውስ ዘጋቢዎች የእራት ግብዣ ላይ ተኩስ የከፈተው የካሊፎርኒያ ነዋሪ የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ላይ የግድያ ሙከራ በማድረግ ወንጀል ክስ ተመስርቶበታል። የ31 ዓመቱ ኮል ቶምሰን አለን ሰኞ ዕለት በዋሽንግተን ዲሲ ፍርድ ቤት በቀረበበት ወቅት በሁለት የጦር መሳሪያ ወንጀል ክስ ተመስርቶበታል። ቅዳሜ ዕለት የዋይት ሃውስ ዘጋቢዎች ማህበር ባዘጋጀው የእራት ግብዣ ላይ የጸጥታ ፍተሻን ሲያልፍ ከፊል አውቶማቲክ ሽጉጥ፣ አነስተኛ ጠመንጃና 3 ቢላዋ ይዞ እንደነበር አቃቢ ህግ በክሳቸው ላይ አመልክተዋል። የደህንነት አባል የሆነ ግለሰብ በጥይት የተመታ ቢሆንም የከፋ ጉዳት እንዳልደረሰበት ገልጿል። ክስ የተመሰረተበት ግለሰብ ጥፋተኛ ሆኖ ከተገኘ የእድሜ ልክ እስር ይጠብቀዋል። ሰኞ ዕለት ፍርድ ቤት የቀረበው ተጠርጣሪ ዳኛው ለሚያቀርቡት ጥያቄ ዝግ ባለ ለስላሳ ድምፅ አዎ ክብሩነቱ ወይ አይ ክብሩነቱ ብቻ ብሎ ሲመልስ ተደምጧል። ለፍርድ ቤት እድሜውን የገለጸው ተጠርጣሪ 2ኛ ዲግሪ እንዳለው ተናግሯል። አቃቢ ህግም ክሱን ለፍርድ ቤት ሲያቀርብ 3 የአሜሪካ ወታደሮች ከኋላው አንዱ ደግሞ ከጎኑ ቆመው ነበር። ቅዳሜ ምሽት በነበረው የእራት ግብዣ ላይ ፕሬዝዳንት ትራምፕ፣ ምክትል ፕሬዝዳንት
ጄዲ ቫንስ የካቢኔ አባላትና ሌሎች የዋይት ሃውስ ባለስልጣናትም የተኩስ ድምጽ ከተሰማ በኋላ ከዋሽንግተን ሂልተን ሆቴል አዳራሽ በፍጥነት እንዲወጡ ተደርገዋል። ተጠርጣሪ የደህንነት ፍተሻ ስፍራውን በፍጥነት በማለፍ ወደ አዳራሹ እየሮጠ መሄዱ ተገልጿል። ሰኞ ዕለት ጋዜጣዊ መግለጫ የሰጡት ተጠባባቂ ጠቅላይ አቃቢ ሕጉ ቶድ ብላንቼ አንድ የደህንነት አባል ደረቱ ላይ በጥይት ተመቷል፣ ነገር ግን የጥይት መከላከያ በመልበሱ ጉዳት አልደረሰበትም ብለዋል። ይህ ጀግና መኳንንት 5 ጊዜ በአለን ላይ የተኩስ ሲሆን በጥይት ሳይመታ መሬት ላይ ወድቋል፣ ወዲያውኑም ተይዟል ብለዋል። ብላንቼ ተጠርጣሪው ጠመንጃውን ቢያንስ አንዴ መተኮሱ ይጠረጠራል። የደህንነት አባሉ የተመታው በተጠርጣሪው ይሁን ወይም ሌሎች የህግ አስከባሪዎች በተኮሱት ተባራሪ ጥይት ግልጽ አይደለም። የደህንነት አባሉ ሆስፒታል ገብቶ ተገቢውን ሕክምና ካገኘ በኋላ ወደ ቤቱ ሄዷል። የአሜሪካ ፕሬዝዳንት ለመግደል መሞከር የዕድሜ ልክ እስራት ያስፈርዳል። የጦር መሳሪያን ከግዛት ወደ ግዛት ማዟዟርም የጦር መሳሪያ ለአመጽ ወንጀል መጠቀም ሁለቱም እስከ 10 ዓመት የሚደርስ እስራትን ያስቀጣል። ተጠርጣሪው ሐሙስ ዕለት ደግሞ ፍርድ ቤት እንደሚቀርብ ተገልጿል። ፍርድ ቤት ተከሳሹ ትራምፕን ለመግደል የተለያዩ ግዛቶችን ተሻግሮ መምጣቱን በክሱ ላይ ተጠቅሷል። በተጨማሪ ተጠርጣሪው ትራምፕን ለመግደል እንደ አውሮፓውያን አቆጣጠር ሚያዝያ 21 በሎስ አንጀለስ አካባቢ ከሚገኘው ቤቱ ተነስቶ በባቡር ወደ ቺካጎ እንደተጓዘ ባለስልጣናቱ ተናግረዋል። እንደ አውሮፓውያን አቆጣጠር ሚያዝያ 24 ከቺካጎ ወደ ዋሽንግተን በመጓዝ ከእራት ግብዣው አንድ ቀን ቀደም ብሎ በሂልተን ሆቴል አርፏል። ተጠርጣሪውም ዝነኛ በሆነው ካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተማረ ሲሆን በሎስ አንጀለስ በሚገኝ ፓዲሳና ዩናይትድ ሪፈርደን ቤተክርስቲያን አባል ነው። የፌዴራል መንግስቱ ባደረገው የፋይናንስ ምርመራ እንደ አውሮፓውያን አቆጣጠር በ2024 ለፕሬዝዳንትነት የተወዳደሩት ካማላ ሃሪስ ለመደገፍ ለዲሞክራሲ ፓርቲ ፖለቲካ ኮሚቴ $25 ማዋጣቱን የሚያሳይ ሰነድ ተገኝቷል። ሰኞ ዕለት በነበረው ጋዜጣዊ መግለጫ ላይ ከጥቃቱ በፊት ለቤተሰቡ በጻፈ በተባለው መልእክት ላይ የተጠርጣሪው ፍላጎት በተቻለው መጠን ከፍተኛ ስልጣን ያላቸው የካቢኔ አባላትን መግደል እንደሆነም ተገልጿል። ለፍርድ ቤቱ በቀረበ ቃለ መሐላ ላይ ተጠርጣሪው ለቤተሰቡ በጻፈው መልእክት ያስተዳደሩን ባለስልጣናት ከከፍተኛ እስከ ዝቅተኛ ድረስ ኢላማ እንደሚያደርግም ጠቅሷል ይላል። አክሎም አስፈላጊ ቢሆን ኖሮ እነዚህ ያሉትን አብዛኞቹ ኢላማዎች አደርግ ነበር ማለቱ ተጠቅሷል። አቃቢ ሕግ አለን በቁጥጥር ስር እንዲቆይ ጠይቆ የግድያ ሙከራ ክስ ሽብርተኝነት ተደርጎ ሊወሰድ ይችላል ሲል ተከራክሯል። የዋሽንግተን ጠበቃ የሆኑት ጂኒም ፒሮ ተጨማሪ ክሶች ሊቀርቡ እንደሚችሉ ጨምረው ተናግረዋል። የህግ አስከባሪ ምንጮች ለቢቢሲ አጋር ሲቢሲ አለን ለመርማሪ ትብብር እያደረገ እንደሆነ ተናግረዋል። የአሜሪካ መርማሪ በትራምፕ ላይ የፈጸመው ሶስተኛ ግድያ ሙከራ ሲመረምሩ ደህንነት ባለስልጣናት ለፕሬዝዳንት የሚያደርገውን ጥበቃ ፕሮቶኮል መገምገም ጀምረዋል። ሰኞ ዕለት በነበረው ጋዜጣዊ መግለጫ ብላንቼ በግብዣው ላይ የተፈጠረውን ለመከላከል የህግ አስከባሪዎች ድክመት አልነበረባቸውም ሲሉ ተከላክለዋል። አክለውም አንድ ግልጽ መሆን ያለበት ተጠርጣሪው ከአንድ ህንፃ ወለል በታች ነበር። በእርሱና በአሜሪካው ፕሬዝዳንት መካከል በመቶዎች የሚቆጠሩ ፌዴራል ጸጥታ አስከባሪዎች አሉን ብለዋል። ዋሽንግተን ሂልተን ከ45 ዓመት በፊት ጆን ሂንከንን ጁኒየር በወቅቱ ፕሬዝዳንት የነበሩትን ሮናልድ ሬገንን ለመግደል በሙከራ ያደረገበት ነበር። አንድ ከፍተኛ የዋይት ሃውስ ባለስልጣን ለቢቢሲ ትራምፕ ከፍተኛ የመንግስት ባለስልጣናትን የሚጠብቀው የአገር ውስጥ ደህንነት መምሪያ ዲኤችኤስ አካል ከሆነው ጸጥታ አመራር ጎን እንደሚቆም ተናግረዋል። በዚህ ሳምንት የዋይት ሃውስ ኃላፊ የሆኑት ሱሲ ዊልስ በትልቅ በዓላት ላይ ስለሚታዩ የደህንነት ሁኔታዎች ለመነጋገር ስብሰባ እንደሚያካሂዱ ባለስልጣናቱ ተናግረዋል። ይህ መረጃ የቢቢሲ ነው።